ዛሬ ደግሞ ሁሌ እንደምንለው ጉድ ወደማያልቅባት ተአምረኛው አንድ ተጉዘን ሊያስገርማችሁ ወይም ሊዘገንናችሁ ስለሚችል አንድ እምነት ላሳያችሁ ወደድኩ። የሰው ልጅ ባለበት ቦታ ሁሉ ስለ አምላኩ ወይም ከሞት በኋላ ያለን እምነት የተለያየ ነው። በዚህች ጉደኛ ሀገር ግን ህንድ እምነት ለየት ያለ ይመስላል። ህንድ ስያሜዋን ያገኘችበት የሂንዱ እምነት ብዙ አምላኮችና ፍጥረቶች እንዲያምኑ መፍቀዱ በውስጡ ብዙ አስገራሚና አስደንጋጭ እምነቶች ተፈጥረዋል። ከነዚህም የሚያስገርማችሁን አንድ እምነት ላሳያችሁ። ራጅስታን በምትባል በህንድ ግዛት ካርኒማታ የተባለ አንድ ትልቅ ቤተ መቅደስ አለ። ይህ ቤተ መቅደስ በውብ ስነ ህንፃ የተገነባ አይጦች የሚመለኩበት ቤት ነው። አዎ፣ ልታዩዋቸው የማትፈልጓቸው በቤታችሁ ብጥብጥ ያደረጓችሁ በድመት በመርዝ ለማጥፋት የምትታገሏቸው አይጦች የሚመለኩበት ቤተ መቅደስ። በዚህ ቤት የሚገኙ አይጦች ሁሉ ሰው እንደነበሩ ይታመናል። አምላካቸው ካርኒማታንና ተከታዮቿን ወደ አይጥ ከቀየረ በኋላ ይህ እምነት እንደተጀመረ ይናገራሉ። ካርኒማታ ማለትም ተአምር ሰሪዋ የምድር እናት ማለት ነው ይላሉ። ይህ እምነት ለ600 ዓመት እየተከወነ እንዳለም ይገልጻሉ። የሚገርመው ደግሞ ወደዚህ ቤተ እምነት አማኞች ሲመጡ የተለያዩ ነገሮችን እንደ መስዋዕትም እንደ ስጦታም ለእነዚህ ቅዱስ ለሚሏቸው አይጦች የላም ወተት፣ ጣፋጭ ፍራፍሬዎችንና ሌሎች የሚበሉ ምግቦችን ይዘው ይመጣሉ። እኒህን ምግቦች አይጦች ከቀመሱ በኋላ ከዛ መቅመስ ጤናን እንደሚሰጥና የተባረከ ተግባር እንደሆነ ይገልጻሉ። ከሌላ ቦታ የሚመጡ ጎብኚዎች ይህን ከውጭ ሲታይ የሚያምር የእምነት ስፍራ ወደ ውስጥ ዘልቃችሁ ስትገቡ ከባድ መጥፎ ጠረን እንዳለው ይናገራሉ። ነገር ግን የራስ ፈሳሽ ሽትም እንዲሉ የዚህ እምነት አምላኪዎች ምንም መጥፎ ሽታ የለውም እያሉ እንደውም ጫማቸውን በማውለቅ ለጸሎት ይገባሉ። የተመላለጡና እንኳን ለመንካት ለማየት የሚያስጠሉ አይጦችን ይዳስሳሉ፣ ያቅፏቸዋል። እነዚህ እንደ ቅዱስ የታዩ ቀበጥ አይጦችም በጥጋባቸው የተነሳ በሰዎች ላይ የሚሰዳዱበት ጊዜም አለ። ነገር ግን ይህ ሁሉ የካርኒማታ መልካም መንፈስ ነውና እነዚህ አማኞች ምንም መጥፎ ነገር አይደለም። ይባስ ብለው ደግሞ አይጦቻቸው በማዕድ ቤታቸው ተገኝተው የሚያዘጋጁት ምግብ ሲርመሰመሱ እኛም ስንሞት ከነዚህ እንዳንዶች እንሆናለን ብለው ስለሚያስቡ የካርኒማታን መንፈስ አናስቆጣም በማለት አይከለክሏቸውም፣ አያባርሯቸውም። የሚያስገርመው ደግሞ ከ50,000 በላይ አይጥ ባለበት በዚህ ህንፃ አንድ አይጥ በእግራቸው አቋርጣ ከሄደች ጥሩ ነገር ወደ እናንተ እንደሚመጣ ምልክት ነው ብለው ያምናሉ። ከነዚህ ሁሉ የበለጠ አንድ ታላቅ ምልክት አለ። በዚህ ቤተ መቅደስ ከነዚህ ጥቁር አይጥ መሃል አንድ ነጭ አይጥ ከተመለከቱ ካርኒማታን አየናት ብለው ስለሚያስቡ ትልቅ ደስታና መታደል መባረክም ነው። የሚያስገርመው ደግሞ ይህች አይጥ መፈለጓን አውቃ ቶሎ ቶሎ እንደ ሌሎች አይጥ አትታይም። ሌላው አስገራሚ ነገር በዚህ አይጥ ቤተ መቅደስ ከነዚህ ቅዱስ ከሚሏቸው አይጦች አንዷን የረገጠ በወርቅ ወይም በብር የተሰራ የአይጥ ምስል እንደ ምልክት ወይም እንደ ምትክ ያስገባል። ድመቶች ወይም ወፎች አይጦችን እንዳያጠቋቸው በተለየ የኤሌክትሪክ ገመድና መሰል ነገሮች የተሰሩ ዝርጋታዎች ጥበቃ ይደረግላቸዋል። በዚህ የእምነት ህንፃ አንድ ሰው ልክ እንደ ካህን ሆኖ ከአይጦች ጋር የሚኖር ሰው አለ። ከአይጦች ጋር ይመገባል፣ በዛው በተሰጠው ቦታ ከአይጦች ጋር ይኖራል። ይህም ሰው በዚህ መኖሩ ለእሱ ትልቅ መባረክ እንደሆነ ይናገራል። አማኞችም ይህ ሰው እንደ አይጦች የተቀደሰ ሲሉ ይጠሩታል። ይህ ቤተ መቅደስ በህንድ ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 10 ሰዓት ክፍት ይሆናል። ወደዚህ ቤት የሚገባ ጎብኚ ይሁን አማኝ እጁን እንዲታጠብ ይገደዳል። ይህም ለቤተ መቅደሱ ክብር ሲባል ነው። ጎብኚ ከሆናችሁ ስትወጡ ልብሳችሁን ወደ ቆሻሻው ወርውራችሁ ሙሉ ሻወር መውሰዳችሁም አይቀር ነው። መጎብኘት ምንም አይነት ክፍያ አይጠይቁም። ግን አይጦቻችሁን ፎቶ እናንሳ ካላችሁ ያን እንደ ካህን የሚታይ ሰው በማስፈቀድ ለፎቶ 30 ሩፒ፣ ሪከርድ ከሆነ 70 ሩፒ መክፈል ግድ ይሆንባችኋል። እንግዲህ ይህ ካርኒማታ የተሰኘ የአይጥ ቤተ መቅደስ የመጎብኘት እድል ብታገኙ ትጎበኛላችሁ። ይህን እምነት እንዴት አያችሁት? በኮሜንት መስጫ አስቀምጡልኝ። ቪዲዮ ላይክ በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ እንደነዚህ አይነት አዝናኝ፣ አስገራሚ የተለያዩ ገጽታ የሚያሳዩ ቪዲዮዎች ያገኛሉ። ሰብስክራይብ ማድረግ አይርሱ። ሰላማችሁ ይብዛ። ሰላም ሁኑ።